በንዴት ማን ቢደፍረኝ ነው ድልድይ እንደሚሻገረው ብሎ ጮኸ። ትንሹን ፍየል በፍርሃት እኔ ነኝ ትንሹ ፍየል፣ በጣም ስለራበኝ ለመብላት እየተሻገርኩ ነው አለ። ጭራቁን ፈጠን ብሎ ከድልድዩ ላይ ወጣ። እጅግ ግዙፍና አስፈሪም ነበር። ወዴትም አትሻገርም ትንሹ ፍየል፣ ቁርጥም አድርጌ ነው የምበላ አለው። ትንሹን ፍየል በፍርሃት እየራደ አንዳች ሀሳብ መጣለት። እባክህ እጅግ በጣም ትንሽ ነኝ፣ እኔም በልተህ ምንም አጠግብም። ባይሆን እኔ ከተሻገርኩ በኋላ ታላቅ ወንድሜ ለመሻገር ይመጣል። እሱ ከእኔ በጣም ግዙፍ ነው፣ እሱም ብትበላ በጣም ያጠግብሃል አለው። ጭራቁም በደስታ አይኖቹ እየበሩ ታታታታ እጅግ በጣም ጥሩ ሀሳብ ነው ያመጣው። በቃ አንተ ቶሎ ብለህ ተሻገር ብሎ ፈቀደለት። ትንሹን ፍየል በደስታ ወደ ሳሩ ሮጠ። ይህንን የተመለከተው ወንድሙ እሱም ለመሻገር ወደ ድልድዩ አመራ። እየተጠነቀቀም መሻገር ጀመረ። ይሁን እንጂ የኮቴው ጩኸት ከትንሹ ፍየል በጣም ይበልጥ ነበር። ጭራቁም ማነው እሱ እንደሚያጩጩሁ ብሎ አንባረቀ። መካከለኛውን ፍየል እኔ ነኝ፣ ከወንዙ ባሻገር መሄድ ፈልጌ ነው ብሎ መለሰለት። ጭራቁም ዘሎ ድልድዩ ላይ ወጣ። እንዴ ትልቁ ፍየል አንተን አይደል እንዴ የምጠብቅህ? ወዴትም አትሻገር፣ ምሳዬን ግጥ አድርጌ ነው የምበላ አለው። መካከለኛውን ፍየል በፍርሃት አፉን ከፍቶ ቀረ። ድንገትም አንድ ሀሳብ መጣለት። ትልቁ ጭራቅ እኔን እንደምታየኝ በጣም ትንሽ ነኝ። እኔም ብትበላኝ ከምሳህ አላልፍም። እኔን ልሻገር ከፈቀድክልኝ ከእኔ በኋላ በጣም ትልቅ ወንድሜ ሊሻገር ይመጣል። እሱም ብትበላው ለምሳህም ለራትህም ይበቃል ብሎ ሀሳብ አቀረበለት። ጭራቁም ለጥቂት ደቂቃ ካሰበ በኋላ በጣም ጥሩ ሀሳብ ነው ያመጣኸው፣ በላውን ፈጠን ብለህ ተሻገር ብሎ ፈቀደለት። መካከለኛው ፍየል እንደተፈቀደለት ላጥ ብሎ ወደ ታናሹ ወንድም ሮጠ። ሁለቱም በደስታ ሳራቸውን ይብሉ ጀመረ። ይህን የተመለከተው ታላቅ ወንድማቸውም እሱም በተራ